ከነጻነት ወርቅነህ የተማርኩት አንድ ትልቁ ነገር ምን እንደሆነ ታውቃላችሁ? በትልቅ ፈተና እያለ ለሰዎች ደስታ መስጠት። እዚህኛው ጋር ላይክ ሁለት አይነት መስታወት ነው ያለው ቤቴ ውስጥና እሱ ጋር እንደምታይን ያላሰብኩትም ብዙ የታየ ነገርም የለም። እውነቱን የመድረኩ ፈርጥ አረፈ። ጥበብ በሱ ልክ ተለክቷል። ጥበብ ነጻነት ወርቅ ቲያትር፣ ፊልም፣ ማስታወቂያ፣ የቴሌቪዥን አዘጋጅና አቅራቢ። ይህ ሁሉ ሙያ በሚያምር በሚያዝናናና በሚያስቁም ነገርን አስጨብጦ አዝናንቶ ካቀረበ ያ ሰው ነጻነት ወርቅነህ መሆኑ ማንም መስክሮለታል። ገና ብዙ መስራት የሚችል እምቅ አቅም ያለው ምርጥ ሰው በጊዜ ወደ እውነተኛው ዓለም ሄዶ ማመን ቢከብድም በቅ መራር ሀቅ ነፍስን በአጸደ ገነት ነጻነት ወርቅ We are here in Ethiopia National TV EBC የኢትዮጵያ ዋሾ ስፒድ እንግሊዘኛ መናገር መጀመሩ ይታወቃል። ይሄም የመጀመሪያ እንግሊዘኛ ንግግሩን የሚያደርገው በኢቢሲ ዋና መስሪያ ቤት ሲሆን እሱንም በማስመልከት የተለያዩ የቋንቋ ትምህርት ቤቶች በአዲስ አበባ ውስጥ ያሉት ማለት ነው በነፃ የትምህርት እድል ሰጥተውታል። እሱንም በአግባቡ ይጠቀምበታል ብዬ አስባለሁ። ስለዚህ ይህ ሰው እንግዲህ የተለያዩ ምርጥ እድሎች እየመጡለት ነው። በመልኩን ምክንያት በማድረግ ከአሾ ስፒድ ጀምሮ ሁሉም እያገዙት ነው። በተለይ ደግሞ የአዶናይ ምርጥ የሆነ የአቅም ግንባታ፣ ቅን አስተሳሰብ፣ በቃ ለሰው ያለው ፍቅር ይህን ልጅ ወደ ተሻለ ደረጃ አድርሶታል። ከዚህ በኋላ ልጁም እንግዲህ ጠንክሮ እንደሚሰራ እምነት አለኝ። ስለዚህ አሾ ስፒድ ኢትዮጵያ በርታ። እዚህኛው ጋር ላይክ ሁለት አይነት መስታወት ነው ያለው ቤቴ ውስጥና እሱ ጋር እንደምታይን ያላሰብኩትም ብዙ የታየ ነገርም የለም። እውነቱን ለመናገር ግን ቆይ ሳሮን አየልኝን ምን አርጉ ነው የምትሏት? አበሻውያን ድሮ ያን ያህል በቃ ባሰቃየናት ቦጨቅናት፣ በቃ ያላረግናት ነገር የለም። አሁን ደግሞ ምን አረገች ብላችሁ ነው እንደዚህ የምታሰቃዩት? በቃ ስጋችሁ ነው የቀረሰውን ለመብላት ነው እንደዚህ የምትራራሩት? አንድ ሰው እኮ ለመስራት ሲነሳ እንደዚህ በቃ ሞራሉን ጠጥቅጠን የምናወርደው ለምንድን ነው ግን? ቆይ ደግፈን የተሻለ ነገር እንዲሰሩ ማድረግ እንጂ የሚሰራን ሰው የበለጠ በቃ ዱቄት ማድረግ ምንድነው? እንደዚህ ጸባያችን የሆነው ግን አየልኝ በርቺ። በቃ ምንም ማንኛውም ሰው እንደሚያደርገው ቤት ውስጥ ልብስሽን ነው የቀየርሽው። በቃ ሌላ የብልግና ነገር አልሰራሽም። ስለዚህ ምንም አያሳስብሽ። አበሻ እንደሆነ አመሉ ነው። ምንም አያረግሽ። አንቺ ስራቱን በጠበቀ መልክ ቤትሽ ነው ልብስሽን የቀየርሽ። ስለዚህ ማንም ያደርገዋል። ይሄ ደግሞ ቢወጣ እኮ ራሱ ምንም የሚያስፈራሽ ነገር የለውም። በቃ ይመች፣ ስራሽን ስሪ፣ ኑሪ፣ በርቺ። ሳሮን አየልኝ ጠንካራ ሴት ነሽ። ይመች። አይሾ ስፒድ የውሻ ድምጽና የሱ የውሻ ድምጽ ተለየብኝ። ለምንድን ነው? የመንሱር ጀማል አስተሳሰብ ተመልከቱት እንግዲህ በሚዲያ ላይ ምን እንደሚል። ልጁ እኮ አይሾ ስፒድ በመልክ መሰለው፣ በቃ ተመሳሰሉ እኮ። በድምጽ ደግሞ ይመሳሰሉ ነው የምትለው? ይህ ነው ያንተ አስተሳሰብ? በቃ ምን አለ በሚዲያ ላይ እኮ እና አዶናይ አብረው እያሉ እያበረታቱ ነው ያሉት። አንተም አብረህ ብትበረታታው ምን ችግር አለ? ይህ ነው በቃ ያንተ አስተሳሰብ? አይ መንሱር ጀማል የአዶናይ ቅንነት ተዘልቆ አያልቅም። በቃ እኔ አዶናይ ምን አይነት ልጅ ነህ? በቃ የምትገርም ልጅ፣ የምር ደርቦ ይስጥ። በቃ አንተ የተባረክ ልጅ ነህ። በቃ ስትፈጠር ጀምሮ ቅልብ ያለ ልጅ ነህ። በዚህ ልክ በቃ ራስን አሳልፎ ለሰው መስጠት የሚያደርግ ሰው የለም። በቃ አንተ ግን አድርገኸዋል። ሁሌም ይቅና፣ ሁሌም በርታ። አንተ ቅን ሰው ነህ። ፈጣሪ ካንተ ጋር ይሁን። በቃ አዶናይ ትለያለህ። አዶናይ እግዚአብሔርን በጣም ቅን ሰው ነህ። አላህ በሚያውቀው ይሄ ቀርቦ ለስፒድ The king of Ethiopian TikTok የምርጦች ምርጥ አዶናይ ተባረክ።